ጠንካራ ሴት የሚያደርጋት 3 ነገር። የመጀመሪያው ከማንም ሰው ምንም አይነት ነገር አትጠብቅም። የሆነ ሰው ይሄን አደርግልሻለሁ፣ እኔን እመኚኝ ፕሊዝ፣ እኔ ላንቺ ተብለሽ አታውቂም፣ ግን ተደርጎልሻል፣ አልተደረገልሽም። ይሄን ደግሞ ወደኋላ መለስ ብለሽ አስቢው። እኔ ላንቺ ፕሊዝ እመኚኝ፣ እኔ ላንቺ ምንም ችግር የለውም ተብለሽ አድርገሽ ተደርጎልሽ ሲያውቃል? አይታወቅም። የመጀመሪያው። ሁለተኛ ምን ያስደስትሻል? ምን ብታረጊ ያስደስትሻል? ምን ያዝናናሻል? የሚለውን ነገር ለራስሽ በደንብ ንገሪው። ሁለተኛ። ሶስተኛ ከፈጣሪሽ ጋር በደንብ ግንኙነት ይኖርሽ። ነገ ብትታመሚ ብትደክሚ የሚያበረታሽ ፈጣሪ ነው። ብትታመሚ የሚያግዝሽ ፈጣሪ ነው። ነገር ከፈጣሪሽ ጋር ሁላችሁም በየእምነታችሁ ከፈጣሪያችሁ ጋር ግንኙነት ጥብቅ የሆነ ግንኙነት ይኖር። ምክንያቱም ሁሉንም ነገር ጤናም የሚሰጠን ፈጣሪ ነው፣ ጤናም የሚከለክለን ፈጣሪ ነው። ሁሉንም ነገር የሚያደርገው ፈጣሪ ስለሆነ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደሚለው ማለት ነው። ሁላችንም እግዚአብሔርን መፍራት አለብን እና በየእምነታችን ጸሎት ማድረግ አለብን። ምክንያቱም ማን አለን እስቲ ካለሱ? የሚያበረታን እሱ ነው፣ የሚያግዘን እሱ ነው፣ የሚደግፈን እሱ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮን ደግሞ ይዩልኝ። ምንም ሰዓት እንትን እያለልኝ አይደለም። ተው በማርያም ይዩልኝ ልለምናችሁና ቪዲዮን ይዩልኝ። አዳዲስ ቪዲዮ ደግሞ ሰሞኑን እየለቀኩኝ ነው። ቪዲዮ ይዩልኝ እና የአረብ ሀገር ሴቶች እናንተ ጠንካሮች፣ እናንተ ጎበዞች፣ እናንተ አንደኞች ወዳችኋለሁ። በዚህ ቤት አዲስ ከሆናችሁ ነግሬያችኋለሁ። ላይክ ሰብስክራይብ በማድረግ ጀምሩ መጀመሪያ እና ቪዲዮ ዘይሩኝ። ወዳችኋለሁ።